ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያለው አልሐምዱሊላህ። እና ዛሬ እንደኔ ግራ የገባው ካለ እስኪ ልጠይቃችሁ በቪዲዮ። እናንተ ደግሞ በኮሜንት አስቀምጡልኝ፣ ልክ እንደኔ ግራ የገባችሁ ካላችሁ ማለት ነው። እናም ደግሞ አካውንቴ ዘግቶ ነው፣ የምር አካውንቴ ዘግቶ ነው። አዲስ አካውንት ነው ይሄ። ሼር፣ ሰብስክራይብ እና ላይክ ያደረጋችሁ በእናታችሁ አበረታቱኝ። ገና ከመጀመሪያ ጀምሬው እየተንፈራፈርኩ ነው እና እንደኔ ግራ የገባችሁ ስል ደግሞ ማዳም ምንድን ነው የምትወደው ከኛ? ምንድን ነው የምትጠላው? የምሬ ነው። እኔ ግራ ስለገባኝ ነው። ስንበላ አትወድም፣ ስንጠጣ አትወድም፣ ስንለብስ አትወድም፣ ከቤት ይዛን ስትወጣ ለብሰን ከወጣን አትወድም። በቃ አለ አይደለ የሆነ አፈር መስለን ተደካክረን ከክሎሮክሳችን ከዛው ሽታ ምናምን ነገር ብንወጣ ለሷ ደስታዋ አትችለውም። ለምን እኛ ሰራተኞች አልሐምዱሊላህ ኢትዮጵያዊን በሰው ሀገር ላይ ብዙ እንደዚህ ለሷ ለአረቦች ቦታ ምንሰጥ ለወንዶቹ፣ እሷ አሁን የምትፈራው ለወንዱ ነው፣ ለባሏ ነው፣ ለወደረሰ ልጇ ነው። ግን እኛ ብዙዎቻችን የኢትዮጵያ ሕዝብ ብዙዎቻችን ሰው ሀገር ያለን ለነሱ ቦታ የለንም። ስራችን ሰርተን መቼ አድገን መቼ ተለውጠን ሀገራችን ብንገባ፣ ሀገራችን ገብተን ትዳራችን ብንይዝ፣ ቤተሰባችን ብናይ፣ ከቤተሰባችን ተሰብስበን ብንኖር ነው አላማችን። እነሱ ግን አላማቸው ምንድን ነው? የሆነ ለብሰሽ ብትወጪ ወይም ደግሞ አሁን እንዲህ አምሮብሽ ብትወጪ ለባሏ ትፈራለች። ኢቭን ሊፎርም ትገዛልሽና ሊፎርሙ ለብሰሹ በአንቺ ያማረ ከሆነ ልትለብሹ አትፈልግም። በቃ በጣም ነው እንትን የሚሉት የሚፈሩት የሚንቀጠቀጡት ለባላቸው ማለት ነው። እኛ ደግሞ ለባሎቻቸው እኔ ብዙ ከነሱ ጋር እንትን የሚቀራረብ ከወንዶቻቸው የሚቀራረብ በእኛ በኢትዮጵያዊ ብዙም አለ ብዬ አይደለም። አሉ አንዳንድ ስም ያስጠፉ ያልሆነ ነገር ሰርተው ስለ እኛ ሀገራችን የኢትዮጵያ ሕዝብ ሁሉም የሚጨፈለቅበት ስራ የሚሰሩ ሴቶች አሉ። ግን ሆኖም ሁላችንም አይደለንም። ማዳም ግን ይሄን አትረዳም። በቃ በጣም እንትን ትላለች። 24 ሰዓት ስትሰሪላት ብቻ ነው 24 ሰዓት ከኩሽና ባትወጪ ደስ ይላታል። 24 ሰዓት የሆነ አለ አይደለ የትንሽ ሰዓት እረፍት ማይሰጡ ማዳሞች አሉ። ለትንሽ ሰዓት ስልክሽን ይዘሽ ማየት ማትፈልግ ማዳም አለች። ግን ያን ማለት ደግሞ አንቺ ራስሽን ማስከበር አለብሽ። የምሬ ነው። ራስሽን አስከብሪ። 24 ሰዓት ስራ ስሪ ብትልሽ አትስሪላት ስልሽ፣ አሁን ስራሽን ሰራ አድርጊ ጨርሺ። የሆነ ሰዓት እረፍት ይኑርሽ። የሆነ የምትሰግጂበት ሰዓት፣ ክርስቲያንም ከሆንሽ ጸሎት የምታረጊበት ሰዓት፣ ምሳሽን የምትበይበት ሰዓት፣ የሆነ ሰዓት እረፍት እንዲኖርሽ ማድረግ አለብሽ። ማታ የምተኝበት ሰዓት ማወቅ መለየት አለብሽ። ንገሪኝ ቢያት ስንት ሰዓት ነው የምነሳው? ስንት ሰዓት ነው የምንተኛው? ቢያንስ የምተኝበትና የምትነሺበት ሰዓት ከነገረችሽ አንቺ ስልክ መጠቀም ካለብሽ ጊዜሽን አመቻችተሽ ጊዜሽን አቃንተን ብለሽ አጠጋግተሽ ስልክሽን መጠቀም ትችያለሽ። ትንሽ ሰዓትም ከሰጠችሽ ደግሞ ለምን ብለሽ መከራከር ትችያለሽ። ይሄን ሰዓት ተነሺ፣ ይሄን ሰዓት ተኝ ካለችሽ ለምሳሌ እና አዛን ሲል አቋርጬው ነው እና ቆፍጠን በይ፣ ኮስተር በይ ለምትልሽ ነገር ስልሽ መብትሽን አስከብሪ። ያው ቀጠሩን እስከ ቀጠሩን ድረስ እኮ ስሪ የምትልሽን ነገር የመስራት ግዴታ አለብሽ። ግን ሆኖም ይሄን አክል ራስሽን ጥለሽ ስሪ፣ ራስሽን ጥለሽ ይሄን አድርጊ ስትልሽ ፈቃደኛ አትሆኝላት። ከአቅምሽ በላይ የሆነ ነገር አትስሪላት። ያለ አግባብ ሌሊት ተነስተሽ ስሪ፣ ማታ አምሽተሽ ተኝ የምትልሽ ከሆነ ፈቃደኛ አትሁኝላት። እዚህ ጋር ህጉም አያዛትም። ስነ ስርዓት እንትን በሞላበት ሰዓትሽን ተጠብቆ ስራሽን ግዴታሽን ነው። ስነ ስርዓት በሞላበት ግን ጋጠወጥ በሆነ ሌሊት ተነሺ። አሁን አንዳንድ ከሱብሂ በፊት የሚያስነሱ ሴቶች አሉ። ግን እኔ አልሐምዱሊላህ ረብል ዓለሚን አሁን እኔ ቤት ምተኛው ማታ በኢትዮጵያ 3 ሰዓት ነው።
በዚህ ሀገር 9 ሰዓት በቃ ኢሻ ሰግዳለሁ። አልሐምዱሊላህ ኢሻ ሰግዳለሁ። ከኢሻ በኋላ የሆነ ቴሌቪዥን እናያለን እኔና ሴትዮ ማለት ነው። የምትወደው ሙሰልሰል አለና እሱን እስከምታይ ድረስ አጠገቧ ሆናለሁ። ግን ከዛ በኋላ አልሐምዱሊላህ 9 ሰዓት ሲሞላ የምትፈልጊው ነገር አለ እላታለሁ። የለም ትለኛለች። ገብቼ በሬ ቆልፌ ኻላስ ስልኬን ይዤ ቁጭ። ግን ክፍሌ ከገባ በኋላ ቢያንስ እስከ 11 እስከ 12 ሰዓት የምቀመጥበት ሰዓት አለ። ግን አሁን ያን እኔ እንደዛ ማደርግበት ሰዓት ሌላ ሰራተኛ ስራ የሚሰራበት ሰዓት ነው። ጠዋት የምነሳው 7 ሰዓት ነው። ማታ 9 ሰዓት እተኛለሁ። ለምሳሌ በኢትዮጵያ 3 ሰዓት፣ ጠዋት 7 ሰዓት እነሳለሁ። በኢትዮጵያ 1 ሰዓት። እንደዛ የሆነበትን ቤት አለ። እኔ አልሐምዱሊላህ ረብል ዓለሚን ስራም የለብኝም። በቃ ጠዋት ከ7 ሰዓት እስከ ዙሁር 6 ሰዓት ወይም ደግሞ 6 ተኩል ድረስ ነው በቃ ስራ የምሰራው እኔ። ከዛ ሌላ ስራ የለብኝም አልሐምዱሊላህ። ሌላ ቤት ግን ያ ረቢ ወላሂ እረፍት የሚያደርጉበት ሰዓት የሌለ። ለምሳሌ አሁን የኔ ሴትዮ እንደዛ ናት። እንደዚህ ነው ብያቸዋለሁ። ልጇ ቤት አሁን ያለች ሰራተኛ አለች፣ አበሻ ናት። ጠዋት ትነሳለች፣ ወላሂ ላዚም ማታ እስከምተኛ ድረስ ቂጡ አያርፍም። ምሳዋ የምትበላበት ሰዓት ወላሂ ምሳዋ የምትበላበት ሰዓት ማይኖራት ጊዜ አለ። ሽንት ቤት ብላ ትሄድና እኔ ራሱ እሱ ነገር እኔም ገጥሞኛል። እሷ ቤት ሄጄ ሽንት ቤት ብላ ሽንቷ ልትሸና ትሄድና በሆነ ወይ ጠሯታል ሳትሸናው፣ ወይ ደግሞ የሆነ ስራ ያዘዋታል። ያን ሽንቷ ሳትሸናው ወላሂ የምትውልበት ቀን አለ። ያን ነገር እኔ አንቺ አልኳት። አንድ ቀን ቤቷ እሄዳለሁ፣ ግን አሁን የገጠመኝን ቀን አንቺ አልኳት ሽንት ቤት ብዬ ሄጄ የሆነ ነገር ሲጣሩ መጣሁ፣ በዛው ቀረሁ፣ አልሸናሁትም። የኔ እኮ እንደዛ ነኝ አለች። እኔ እኮ በቃ ሽንቴን የምሸናበት ሰዓት የለኝም። በቃ የሆነ ቤቱ ስራ የለውም ብዬ ሳስብ ልብሱን ስል ቤቱን ይቆሻል። ቤቱን አጽድቼ ደግሞ ወደ ልብሱ ሲሄድ ቤቱ ደግሞ መልሶ ቆሾ ይጠብቀኛል አለችኝ። የልጆች ቤት ነው። ያ ረቢ አላህ ይርዳችሁ፣ አላህ ያግዛችሁ። ወላሂ በተለይ የልጅ ቤት አላህ ያግዛችሁ። በጣም ነው የሚከብደው። የልጅ ቤት በጣም ይከብዳል። ያ ረቢ በጣም ይከብዳል። ወላሂ አላህ ይርዳችሁ። እኔ የልጅ ቤት እንጃ በፊት ውድ ነበረ። ይሁን በቃ ልጅ ሲኖር ትጫወቻለሽ፣ ትንጫጫለሽ ምናምን ነገር አይደለ። ግን አሁን እሷን ቤት ሳይ ግን ጠላሁ ልጅ። እኔ በሳምንት ሐሙስ የራሷ የልጆቿ ልጆች ምናምን ነው የሚመጡብኝ እና በሳምንት ሐሙስና ጁማ ነው እዚህ ቤት በቃ ሰው የሚንጫጫው። ከዛ በተረፈ እኔና እሷ ነን። ወላሂ ክፍላችን ዘግተን ሁለታችንም ቁጭ ነው። ደስ ሲለን በቃ ደስ ሲለኝ ነው እኔ ዝም ብዬ ስራ ፈልፍዬ የምሰራው። ደስ ካላለኝ ምንም ነገር ማልሰራበት ቀን አለ። እስከ 7 ሰዓት እሰራለሁ። ከዛ በኋላ ኻላስ አቆማለሁ። ስራም ስለሌለ ነው። ወድጄ እኮ አይደለም፣ ስራም ስለሌለ ነው። ግን እና እንደዛ ነው የምላችሁ የኔ ውዶች። ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። በሰው ሀገር ራሳችሁን ተንከባከቡ። ራሳችሁን ለስራ ብላችሁ ደግሞ ራሳችሁን ጣል አድርጋችሁ የምትሰሩ ሴቶች ራሳችሁ ጠብቁ። እኔ ሁሌ የሚለው ነገር ነው እና ራሳችሁን ጠብቁ። ከምንም ነገር በላይ ራሳችሁን ጠብቁ። ከራስ የሚበልጥ ነገር የለም። ወላሂ እኛ ስንኖር ነው ሁሉም ነገር መኖር የሚችለው። ለምሳሌ ብሩንም ልብሱንም ሁሉም ነገሩ እኛ ስንኖር መኖር ይችላል። እኛ ከሌለን ግን የለም ነው። ስለሆነ ራሳችን መጠበቅ አለብን። ራሳችን መንከባከብ አለብን። ውሃ መጠጣት አለብን። ምግባችን መብላት አለብን። ምግባችን በሰዓት ቢያንስ 3 ጊዜ ምግባችን መብላት አለብን። ቁርሳችን፣ ምሳችን፣ እራታችን። ውሃችን አልጠማንም ብለን መተው ሳይሆን በቃ በግድ እንዲጠማን እንድንጠጣ አድርገን ውሃ መጠጣት። ለምን አሁን እንኳን ብርድ ሰዓት ነው እነሱ ጋር፣ ግን አሁን በሙቀት ሰዓት ሳትፈልጊ ውስጥሽን ሳይፈልግ ውሃ ጠጪ። ውሃ ለዚህ ለአረብ ሀገር በጣም አስፈላጊ ነው። ውሃ ከጠጣሽ ትለመልሚያለሽ፣ እያማረብሽ ትሄጃለሽ። ግን ውሃ ካልጠጣሽ እንዴት ነው የተተከለ ነገር እየጠወለገ የሚሄደው? ውሃ ካላገኘ አንቺም ልክ እንደዛ ነው። ለዛ ውሃ ጠጪ፣ ራስሽን ተንከባከቢ፣ ጠጪ። የምሬ ነው። ከእሷ ጋር እንዲህ ስትወጪ ራስሽን ጠብቀሽ ታጥበሽ ዶዶራንትሽ ተቀብተሽ ሽቶሽን ነስነሰሽ። የምሬ ነው የምነግርሽ። ሽቶ በእርግጥ ለወንዶቻቸው ስለሚሉ
ለምሳሌ አባያሽን አጥበሽ ስታስቀምጪ ሽቶ ነስንሰሽ አስቀምጪ። በቃ ጽድት ነው ብለሽ መውጣት መግባት ያለብሽ እና ውዶችዬ እወዳችኋለሁ እና አበረታቱኝ የኔ ማሮች።